ሰላም ሰላም የጁን ቭሎግ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። በዛሬው ቪዲዮአችን ደግሞ በበዓሉ ዕለት ፈታፋ ፈሽ እንድትሉ አንድ ምርጥ የቲክቶክ ቪዲዮ ሪያክት አድርጉ ተብሎ ተልኮልናል። እሷን ቪዲዮ እናያለን። እዚህ ጋር የቲክቶክ አካውንቴን አስቀምጥላችኋለሁ። አሪፍ የምትሉ ቪዲዮችን እያላካችሁልኝ እኔም ደግሞ ሰብሰብ ጠርቀም እያደረኩ ሪያክት ማድረግ ይሆናል። ለመላው ለኦርቶዶክስ ተከታይ አማኞች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ ይህን ቪዲዮ ደግሞ ከፖስታችሁ ስለቆየው ሁላችሁም ላይክ እንድታደርጉ በአክብሮት ጠይቃችኋለሁ ማለት ነው። ዳይ ወደ ቪዲዮ። ልጄ ጠንቀቅ በል። አዲስ አበባ የሚሰርቁት ይመስላል። እንደዚህ አይነት በጣም ነው እንትን የሚለው ግን የሚሰርቁት ይመስላል። እስቲ እናያለን። አሳድገሽ ወደ እሱ ሄደ ተነሳ። ምን ሊያደርገው እንደሆነ ደነገጠ። በጭራሽ እንዳታምን ልጄ። አባትየው በቪዲዮ መጀመሪያ ላይ የአዲስ አበባ ልጆች እንዳታምን ብሎታል። እሱም ምን እንደሚያደርግ እስቲ ነው። አንተ ምንድነው ተመሰጥሽ? ወዴት ሄደ ነው? ምንኛው ምረዳ ነገር አለ? አይ ምንም የለም። ጫሪ ነገር ነው እንዴ? አለፈው እንዴ ሰረቀ። አላወቀም። እነሱን ያዩት እስቲ ዙር አለ። በስማ እንዴ ሿ አይተውታል እነሱ። እንዴ ስልኬን አለ። ደነገጣት። ጠንቀቅ በል ብሮ። እሺ አመሰግናለሁ። ምንም አይደለም። ተባበረኝ ትችላለህ? ትተባበረኝ ትችላለህ ያለው የአልማዝን ቤት ታውቀዋለህ? አልማዝ ማለት አልማዝ በላይ አልሚ ጋር ነው እንዴ? ታውቃታለህ? ደስ አለው። አልሚ እናታችንን የማያውቃት እንዴ? ና በሉሰል ሀቢቢ ከሰው ጋር የሚግባባ ልጅ ነው። ደስ ይላል። ይሄ ኮፍያ ያደረገው አልሚዬ። ወይዬ ማን ነው? እኛ ነን። ይቺ በር በቃ ከባድ እንግዳ ነው ያመጣሁልሽ። እንዴ እንኳን ደህና መጣሽ። ደህና ነህ? እግዚአብሔር ይመስገን። እንዴ አገስቱ ነች። መጣ። መንገድ እንዴት ነበር? እሺ ግቢ እያጸዳው ነበር። አይ ጥሩ። ዋስ ያምጪልኛል ምን? እሺ እኔ አባት ግቡ፣ ወደ ቤት ግቡ። ከእነሱ ጋር ከገጠምክ ትበላሻለህ። ስነ ምግባር የላቸው ነግሬሃለሁ ልጄ። ስነ ምግባር የላቸውም ብሏል። እሱ ግን ቤት ምናምን እያጸዳዳ ነው። ምንም አላረገውም። እንዴት ስነ ምግባር የላቸውም? ምን ለማለት ፈልገው? ወይ የኔ ልጅ እያገዝከኝ ነው እንዴ? ፍቅሩ ደስ ይላል። ኦኬ እኔ ጌታ ተወው በቃ። እሺ ብቻ ተወው። ዋው ረካ ትብሎሃል። እኔ ምንሽ አልሚ ማን ነው ግን እሱ? ከክፍለ ሀገር የመጣ የታለቀ ወንድሜ ልጅ ነው። አረ
እኔማ እኮ ቅድም እኮ ሳወራው ባልሰማላሽ ስላለኝ ነው። ወይ የኔ ልጅ አዲስ ሆኖበት እኮ ነው። ወስ እባላለሁ። አብርሽ እባላለሁ። አስታይ አልሚዬ በቃ ነው ሄዲት ከደበረኛ ጋር ላኪ። እሺ በቃ የኔ ልጅ ልጁ በጣም ደስ የሚል ልጅ ነው። ከደበረኛ ጋር ላኪው ምናምን በቃ ፈታ ያለ ልጅ ነው። ተመቸኝ። በስማ በሉ የበየነ አለቃ ወችን ደሙ ወችን ትበላለህ አይጠጋም። እንዳንተ ኑሮም ነዳጅም ተወዷል። በዚህ ሰዓት የማይበላም እንዴት ነው በላም ማለት እንዳንተ መጣ አብርሽ ናና አብርሃም ይባላል። ተዋወቁት። ከክፍለ ሀገር ነው የመጣው እና አልሚ ጋር ነው። ከየት ነው የመጣው? ከባሌ ጎባ ሮቤ ሲባል ከሰማሁ አስኬሬ እንዳልሽው ባሌ ሮቤ እንደማ ኮሶ ባሌ ደስ ይለኛል። በስመ አብ ጸብ ተፈጠረ። በስመ አታ ና እንጂ አብርሽ ግራ ገብቶት ቆመ። መጡልህ በጀማ ዮጋ ምንድነው? ቆይ የሚያጣላችሁ ብር አበድሬው አልመለሰልኝም። ብሩ ደግሞ የፋዘር ነው። እሺ ምን ይላል? አንተ ለምን ብሩን አልመለስክለትም? ብር የተበደርኩት ለማዘር ማሳከሚያ ነው። ማዘር ደግሞ ይኸው አልተሻላትም። ጊዜ ሊማር አንተ ይሄን ነገር ታውቅ ነበር? ኧረ እኔ እኮ አላውቅም። ወስ ቢኒ የአሁኑ ቁብ ሲሰበሰብ ሁሉም ያለውን ጨምሮ ይሰጠው። በቃ እናንተም ፒስ አውሩ። ያለ የሰው ፍቅር ያለው ልጅ ሲበዛ ጠበኞች ናቸው። ዲያባ ካሁኑ እኮ አስጨነቀኝ። በቃ ተመለስን ይሄዳል ነበር የመከሩ የዛን ጊዜ ጠበኞች ናቸው ምንድን ናቸው እያለ ማለት ነው። ቻው በቃ አባት እያሳዝናሉ። ልጃቸውን ይወዳሉ። ሁሉንም ነገር እዛ ስትደርስ ታየዋለህ። አክስቴ ወይ የኔ ልጅ እነዚህ ግን ዱርዬዎቹ ልጆች ከተነገረኝ አንፃር ተቃራኒ ሆኑብኝ። ማለትም አስቸጋሪ፣ ጤባ፣ ተደባዳቢ እንደሆኑ ነበር የተነገረኝ። ግን ሳያቸው ከዚህ ሁሉ ተቃራኒ ናቸው። የኔ ልጅ ሰው እኮ እንደዚሁ በሽፋናቸው ይገምታቸዋል እንጂ እንደነሱ ደግ፣ ሩህሩህ፣ የዋህ የለም። እኔ አንድ ቀንም ለበዓል ተቸግሬ አላውቅም። ማለት እኚህ ዱርዬ ያልካቸው ልጆች ያቅማቸውን ያዋጡና ለኛ ለእናቶች የበዓል መግዣ ለዶሮ ይሰጡናል። ዋው! ለዶሮ መግዣ ይሰጣቸዋል። እግዚአብሔር እድሜያቸውን ያስረዝምላቸው፣ ጤናቸውንም ይስጣቸው። አባቴ ግን ምን ነክቶት ነው? ምን አልከኝ የኔ ልጅ? አይ ምንም። ሰራ ለፊን ቀይር እንዲህ ነበረ ካላልኩ ከትናንት ስተተምሪ ስራ ስለማይሰሩ እነሱን አይት እንዳትበላሽ። ስራ ስለማይሰሩ ጠንቀቅ በል ምናምን ብለውት ነበር። ይኸው እየሰሩ አገኛቸው። ልጁ ተጨነቀ። አብርሽ ሰሞኑን ጠፋንብሻ። በመንገድ ሳልፍ እኮ እያየኋችሁ ነበረ። በስራ ምናምን ቢዚ ስለሆናችሁ ለዛ ነው ያልኳችሁ። እንዴት ነሽ? የውና ዘበያ የተራበ እችና ምን አንቺ ስራና ምን ተፈተፈትኝ? ባገኝማ እሰራለሁ። አንዲ ለምን ታዲያ ከኛ ጋር ትሰራም? ደስ ይለኛል። ፍቅራቸው ይለያል። ነገ ከኛ ጋር ስራ ትጀምራለሽ። ኧረ ወስ ደግሞ እኮ በዓል እየደረሰ ነው። ትክክል። ካሁኑ መሰብሰብ አለበት። ያው እንግዲህ አሳት እንደተለመደው ጸድ አድርገሽ መሰብሰብ አለብሽ። ትቀልላለህ። በትረብረት እኮ ነኝ የሚሰበሰው ለእናት ለአባቱ አሳስብም። ጸድ አድርጌ ነው የምሰበስበው። በቃውስ እኔ ልሂድ። ትንሽ አትጮሽ? አይዩን እመለሳለሁ። በቃ የዚሁ ነው ያለው። በቃ እሺ ይመቻችሁ። በቃ ልጁ ግራ የገባው ይመስላል። በቃ ከተነገራቸው ተቃራኒ ነው። ግራ ገባው። ሳቴ ከታይ ሰፈር ጀምሮ መሰብሰብ ጀምራለሽ። ዛሬ እንደተለመደው
ደወለ አባቱ ጋር። ሄሎ ልጄ። አባት ሳስተሃል። ምኑን? የአዲስ አበባ ልጆች በፍጹም አንተ እንዳልካቸው አይደሉም። አውቃለሁ። ማለት ያልገባህም አንተ እንዳልካቸው ሌባ፣ አጭበርባሪ፣ አታላይ አይደሉም። ምናልባት ሌባና ቀማኛው አጋጥሞ ይሆናል። መቼም ከስንዴ ውስጥ እንክርዳድ አይጠፋም። ልክ ነህ አለው። እናውቆ ነው እንዴ አባትየው? ማለት ልጄ እኔ ወጣትነቴን ያሳለፍኩት እዛ ነው። በአንዲት የተረገመች ቀን ነው አዲስ አበባን ለቅቄ ወጣሁት። በራስ መንገድ እንድታውቃቸው ስለፈለኩ ነው እንጂ የአዲስ አበባ ልጆች ደግ ሩህ ናቸው። እንግዲህ በወጣትነቴ ያየሁትን የአዲስ አበባን ፍቅር በአንተ ውስጥ አስቀጥል። ዋው አዲስ አበባ እስማ ምን አይነት ፊልም ነው? በቃ በሉ የሁለት ሰዓት ፊልም በ5 ደቂቃ ነው የጨረሰው። በሉ በ10 ደቂቃ በስማ ምን ተመችቶኛል። አንዴ ለአባትዮ ለሰራው ከካሜራው ጀምሮ ከትወናው ጀምሮ በቃ ኖርማል ፊልም ራሱ እንደዚህ ይሰራ። ምን ተመችቶኛል። ፋፋሽ አድርጊያችኋለሁ ብዬ አስባለሁ። በበዓል እየበላችሁ እየጠጣችሁ ተዝናኑልኝ። ቪዲዮ ያያችሁ እስከ መጨረሻው ድረስ አብራችሁኝ የተቆያችሁ ቤተሰቦች አመሰግናለሁ።